أنا يستلن ودي سيداما نيوس أدماجوتشاتشن يكبور تقلي منستر دكتور أبي أحمد بلصقنا بارتيننا يكبور سيداما كل البريزيدنت أتو دستالي دامون بلصقنا بارتين بتلقت انداسسالن أبراچون قويو يبلصقنا የማንሰራራት ዘመን አንዱ ዋነኛ አሳሪ ቃልና የተግባር ምንጫችን የሚሆነው በዚህ አመት ያየነውን የኮሪደር ልማት በሚቀጥለው አመት ስትመጡ አታዩትም በዚህ አመት ያያችሁት ፕሮጀክት በሚቀጥለው አመት አታዩትም ጨርሰን አስውበን አሳምረን አልቀን በአዲስ መልክ ታዩታላችሁ እንጂ የዘንድሮውን በሚቀጥለው አመት አንደግመው ያ ውሃ ተሻግሯል كبور إفادري تقلي منستر دكتور أبي أحمد أرسو عند تناقرت بوراتوس كوريدر لماتونم أتناقال عدي سببان كوبتو يتناسل لما يتم التاساسا كتمام مدرجوان سندم ودوج إكسبورت سيد درجة يانو بأرسو سلطان زمنو يبهر دارونم دلديات تناقل مرة تمرسونو بأوروميا كل البأجن داي ترس أرجو لجبري مياسب مرار مدبو أرسو دارو بتراكتر الرسو أرسو سلطان لكو تبالان قطر كتمو كوريدر لمات ميبال هجريتوان عند هندسيتي أسمر بروجكتوش تتناقل يانو بكبور تقلي منستر ومرينا تمتاتنو تسراوش تتناقل نزي درجة يميدرسو كزين بوهالا 24 ساعات or 18 ساعات በቀን እየተሰራ ነው ይሄንን ማሳካት የሚቻለው በዚህ ሁኔታ ከኮንትራክተሩ ጋር ምክክር አድርገናል ለውጥም ከጊዜ ወደ ጊዜ እያሳየ ይገኛል በያዝነው እቅድ ነገሮች እየሄዱ ናቸው እስከ ሰኔ ድረስ የሚታይ ከተቻለ መጨረስ ካልሆነም አጥጋቢ አፈጻጸም ደረጃ ይደርሳል ብለን ነው የምናስበው የሲዳማ ክልል ፕሬዝዳንት አቶ ደስታሌ ዳሞ በ6 አመት የስልጣን ዘመናቸው አንድ ለህዝብ የሚጠቅም ፕሮጀክት ሳይሰሩ የሲዳማ ክልል የዞንና የወረዳ ነዋሪዎች ላቲሻ የሚባል ሲዳምኛ እንደናፈቃቸው ዘመናት ሲኖግዱ በሚሊዮኖች አውጥተን አስመረቀን ይያሉ የአየር ላይ ጨዋታ የሚመስሉ ድልድዮችን እነሱም ሳይፈሩ ህዝቡንም ሳይፈሩ በሚዲያዎቻቸው ያሰራጩ የበንሳዳዬን በጀት በአራጣ ጨርሰው ህዝቡ ገንዘብ እንዲያዋጣ አንቀው እንዲያዙት አመታት ሲያልፉ በጤጥቻ ወረዳ ለመሳይ ማትበቃውን የመምህራን ደሞዝ የመንግስት አመራሮች ምክንያት እየፈጠሩ እየወሰዱባቸው ለአመታት ፍዳቸውን ያዋሳ ከተማን 20 አመት ወደ ኋላ መልሰው ባለሀብቱ ነዋሪውና ጎብኚውም ልቡ እየሸፈተ ከሁለት ክፍለ ከተማ በላይ አይተዋወቅም የሚባለውና ስለዋሳ ከተማ እድገትና ዕውቀት የለውም ተብሎ በከተማው ነዋሪ የሚተችን ከንቲባ አምጥተው ሐዋሳን ከማልማት ይልቅ እንዳባታቸው ርስ ተከፋፍለውና ተቀራምተው ለነዋሪም ለጎብኚም ባዶ ያደረጓት በብልጽግና ስም ራሳቸውን አበልጸገው በአሜሪካና በአውሮፓ ቤት እየገዙና እየተዝናኑ ህዝቡ ራበኝ ሲል ላማለም በሰማይ ወተቷን የማላይ ያሉ እየቀለዱበት ሲዳማ ሲንጋፖር ሆናለች ይያሉ ዳቦ የራበው ህዝብን በውሸት ያጠግባሉ ሲዳሙ ኩይካ ሲንጋፖር ኢካሺማ ያናቲ samone barra bala masin sa hon sere la annikuni sidamu Ethiopia na gobbara no se topi gobbanni no hitani otana machishna no ተገታው ምክንያት ወማራ ከገሽሪ ለወሰመ ኢሌው ኪዳፍራ ክቡር ጠቅላይ ሚኒስትር ታዲያ ኡነተኛ ብልጽግና እርሶና የተወሰኑ አመራሮች ለሀገሪቱ ያመጡ እንደሆነ ድፍኔ ሲዳማ ህዝብ ያውቃል ያምናልም ይረዳልም ታዲያ ምን ነው ክቡር ጠቅላይ ሚኒስትር እርሶ ስልጣን ላይ ሲወጡ አደባባዩ ሞልቶ በቄጣ ላይ ተቀበሉት እንደ ሁለተኛ ቤቶት ለልማትም ለጸሎትም የሚወዱት ክልል በሳምንት ሁሉ ጊዜ ከመውደዶት አልፎ እየመጡ አድረው እንደሚመለሱ ስለሚያወሩላትና ስለሚወዷት የውቢቷ ሐዋሳ ከተማ አሊያስ የእርሶን ፓርቲ የኔ ነው ብሎ ድምጽ የሰጡት የሰፊው ሲዳማ ታይቶ በማይታወቅ ልክ ሲበደል ለምን ዝምታውት በዛ ክቡር ጠቅላይ ሚኒስትር ሲዳማ በብልጽግና ስም ራሳቸውን ብቻ የሚያበለጽ ምድራዊውንም ሰማያዊውንም መግባላቸው ስልጣን የሚያልፈ የሚመስላቸው በዘረፋና በሙስና ፓብሎስ ኮባርን የሚያስንቁ ሙሰኛ አመራር ሲዳማን እንዳንበጣ ሲወራት ለምን ዝም አሉ ክቡር ጠቅላይ ሚኒስትር እርሶ ለህዝቡ ልማት ቀለሊት ሳይሉ ውጭ እየሰሩ ያድራሉ የሲዳማው መሪ ህዝቡን በራብ ጨርሶ ጎዳና ያሳድራሉ የተከበሩ የሀገር መሪ እርሶ መጽሐፍ ጽፈው የሽያጩን ብር ለዋሳ ከተማ የተራራው ፕሮጀክት አውሉት ብለው ለአቶ ደስታ በስጦታ ይሰጣሉ የክልሉ ፕሬዝዳንት ተራራውንም ለአመታት አስቆሞ የመጽሐፉ ሽያጭ ብርም እንደ ክልሉ ልማት ደብዛውን ካጠፉት አመታት ነጉድ ክቡር ጠቅላይ ሚኒስትር በተለያዩ የሀገሪቱ ከተሞች ገበሬዎች በትራክተር ያርሳሉ የሲዳማ ክልል ገበሬዎች ትራክተሩን ቀርቶ በእጅ ለማረስ እንኳን ማዳበሪያ 11000 ብር ገብቶባቸው ህይወት እንደ ኩራስ ደብዝዛባቸዋለች ክቡር የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የሲዳማ ህዝብ ከእርሶና ከመንግስቱ ጎን ነው አሁንም የተቃውሞውን ድምጽ እያሰማ የሚገኘው በብልጽግና ስም የሙስና ብልግና እየሰሩ ያሉ የሲዳማ ክልል አመራሮች ይበቃቸዋል የህዝብን ሀብት ገፈዋልና ከስልጣን ወርደው ይጠይቁልን ብሎ ነው ክቡር ጠቅላይ ሚኒስትር በሲዳማ ብልጽግና ውስጥ ህዝቡ መሪዎቼ ናቸውና ብልጽግናን የሚያስቀጥሉ አመራሮች ናቸው ያለ ሌት ተቀን ስማቸውን የሚያነሳው እንደነ ክቡር ሚኒስትር ዶክተር ፍጹም አሰፋ እንደ ክቡር አቶ ሚሊዮን ማቴዎስ እንደ ክቡር አቶ ደሴ ዳልኬ እንደ ክቡር አቶ ዘነበ ኩሞ እንደ ክቡር አቶ ጠራቱ በየነና ሌሎች በፌደራል ደረጃ የሚገኙ ታማኝ የሲዳማ ክልል ብልጽግና አመራሮች ሲሆኑ በክልል ካሉ የብልጽግና አመራሮች ደግሞ እንደነ አቶ ማራዶና ዘለቀ እንደነ አቶ አገና ኔቶና ሌሎችም የእርሶንና የፓርቲውን ራይ የሚያስቀጥሉ መኖሩን ተረድተው ክቡር ጠቅላይ ሚኒስትር የሲዳማን ህዝብ ሀብት የዘረፉና ዘርፈውም ከሀገር ያሸሹ የክልሉ አመራሮች ከስልጣን ወርደው በህግም እንዲጠየቁ እንዲያደርጉ ስንል በድጋሚ ለክቡር የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ሲዳማ ኒውስ ጥሪ ያቀርባል ሲዳማ ኒውስ የህዝብ ድምጽ